ማይችል ተገንዝቦ ሲሰራበት የቆየው ሲሉም ይናገራሉ። ብልጽግና ሆነናል ካሉም ጊዜ ጀምሮ አሁንም ምርጫውን ስለሚፈሩ ብልጽግናም ሆኖ ያው ስለሆኑ ህዝቡ ምርጫ እድል ከሰጠው አንድ ምርጫ ለነሱ ሊጣል እንደማይችል ስለሚያውቁ ያን አቋም ነው ይዘው እየቀጠሉ ያለው። ያን አቋም ህጋዊ ለማስመሰል የህግ ሽፋን ለመስጠት ነው የማይተረጎም አንቀጽ ለማተርጎም እየተቸገሩ ያለው። እኔ ለነሱ የሚለው ምንድነው ሊተረጉሙት ይችላሉ። ማንንም ግን የሚቀበል ህዝብ የለም። የሚሆኑት ከዚህ በኋላ ምናልባት እንደ ኤርትራ በኃይል የሚኖር ህገ መንግስት የሌለው አንድ ሰው ህገ መንግስትም ሀገርም ሁሉ የሆነበት ሀገር ልሰጡን ከሆነ ጥሩ ነው። እሱ አንድ ነው የለየለት ነው። ህገ መንግስት ተንተርሶ የሚያመጡት መፍትሄ ግን ስለሌለ እነዚህ ሁለቱ ጫፎች በጣም አደገኛ ጫፎች ናቸው። ፓርቲያቸው የኦሮሚያ ብሔራዊ ፓርቲ ህገ መንግስታዊ ስርዓቱ ለማስቀጠል በሚያስችል መልኩና የህገ መንግስቱ ድንጋጌዎች ሳይሸራረፉ አሁን ለሚፈጠረው የመንግስት ቅቡልነት ማጣትና ህገ መንግስታዊ ቀውስ ሁሉም የሚመለከታቸው የፖለቲካ ፓርቲዎች ያካተተና ያሳተፈ የምክክር መንግስት መቋቋም አለበት የሚል አቋም እንዳለው የሚናገሩት ብርጋዴር ጀነራል ከማል ከዚህ ውጪ ያሉ አማራጮች ግን አገሪቱ ለአደጋና ቀውስ የሚዳርጉ ናቸው ይላሉ። ይሄን ህጋዊ መንገድ ጥሶ መሄድ አይቻልም። ይሄ የሚጥስ ከሆነ እኛም በስር ከኛ በላይ ህግ ብለን የምንተዳደርበት አንዳችን ሌላችን የምናከብርበት አንዳችን ከሌላችን ጋር የምንኖርበት አምብሬላ ነው የሚበጠሰው። ይሄ ነገር ካፈረሰ ሀገር ይፈርሳል፣ ሰላማችን ይደፈርሳል፣ ችግር ውስጥ ነው የምንገባ። ከየት ምን እንደምነሳ አናውቅም፣ ምን ሊፈጠር እንደሚችል አናውቅም። ስለዚህ ህገ መንግስቱንም በካልቾ ብሎ ጥሎ ፖለቲካዊ ስምምነት ንግግር የፓርቲዎች ፖለቲካዊ ንግግር ብቻ ነው የሚያስፈልገው የሚልም ጫፍ አደጋ አለው። አሁን በስልጣን ላይ ያለው መንግስት የሀገሪቱ ብሔር ብሔረሰቦችና ህዝቦች የጋራ ስምምነት የሆነው ህገ መንግስት አፍርሶም ለብሔር ማንነቱ እውቅና የማይሰጥ ስርዓት ለመመለስ እየተንቀሳቀሰ ነው ሲሉም ይናገራሉ። ጠቅላይ ሚኒስትሩ ምንድነው ያሉት? ከዚህ በኋላ የዚች ሀገር የዳንነት ስጋት የብሔር ጥያቄ ነው ያሉት እኮ። መፍትሄው ኢትዮጵያዊነት መገንባት ነው ያሉት። ከዚህ በላይ የኦሮሞን ህዝብ ፍላጎት፣ የትግራይ ህዝብ ፍላጎት፣ የሶማሌን ህዝብ ፍላጎት መጻረር አለ እንዴ? ከዚህ በላይ ወደ አምባገነንነት የማይጃው መስመር አመላካች ሐሳብ ምን ልናመጣ እንችላለን? ተመልከቱ። አሁን ክልሎች በህገ መንግስቱ የክልል ምክር ቤቶች የክልል ባለስልጣናት በህዝብ ቀጥታ ድምጽ ነው የሚወሰኑት ይላል። አሁን የሚመረጠው ነው የሚለው። ዛሬስ እየተመደበ ትላንትም እየተመደበ ነው የነበረው። ምን አዲስ ነገር አለ? የፈረሰው ቅድም የነገርኩት አንቀጽ 8 ላይ የህዝብ ሉዓላዊ መብት ተብሎ የተቀመጠው ተዳምጦ ዛሬ በከፋ መንገድ ቀጥሏል። ዛሬ የትኛው ክልል ከትግራይ ክልል ውጪ እንደ ክልል አክት የሚያደርግ ክልል የታለ አሉ እንደ ለመሆኑ? አሁን ከቲፒኤልኤፍ ጋር ያላቸው ቁርሾ ቢጨርሱ ኖሮ ብልጽግና በአዋጅ ክልል የማያፈርስበት ምን የሚከለክሉ ነገር አለ? ዛሬ መንግስት በቀጣይ ይህን የብልጣብልጥነትና ህገወጥ አካሄዱን ትቶ ሀገሪቱ ወደ ተሻለ ዴሞክራሲያዊ ስርዓት ለማሸጋገር ፍላጎትና ቁርጠኝነት ካለው ከወዲሁ ስልጣኑ መስከረም 2013 ዓ.ም ህገ መንግስታዊ ቅቡልነት እንደሌለው ተቀብሎ ሀገራዊ የውይይት መድረክ በማዘጋጀት ሀገሪቱን በሰላማዊ መንገድ ለምርጫ የሚያዘጋጅ የጋራ መንግስት ማቋቋም እንዳለበትም ገልጸዋል። በሌላ ዜና መንግስት የኮሮና ወረርሽኝ ለመከላከል በሚል ያወጀው የአስቸኳይ ጊዜ አዋጅ ተፎካካሪ ፓርቲዎችን ለማፈንና ህዝቡ ለመብቱ እንዳይቆምና እንዳይደራጅ እየተጠቀመበት ነው ሲሉ የኦሮሚያ ብሔራዊ ሊቀመንበር ብርጋዴር ጀነራል ከማል ገልቹ ተናገሩ። በአሁኑ ሰዓት በተለይም የኦሮሚያ ክልል መንግስት ባሰማራቸው ታጣቂ የጸጥታ ኃይሎች ከባድ የመብት ጥሰትና አፈና በህዝቡ ላይ እየተፈጸሙ እንደሆኑ ጀነራሉ ተናግረዋል። አሁንም ዳዊት ከበደ የኦሮሚያ ብሔራዊ ፓርቲ ሊቀመንበር ብርጋዴር ጀነራል ከማል ገልቹ በአሁኑ ወቅት የኮቪድ-19 ወረርሽኝ ተከትሎ በአገሪቱ የታወጀው የአስቸኳይ ጊዜ አዋጅ ወቅታዊና አስፈላጊ ቢሆንም ነገር ግን በስልጣን ላይ ያለው ኃይል ስልጣኑን ለማራዘም የሚያስችል የፖለቲካ አፈና ለማስፈጸም
መሳሪያነት እየተጠቀመበት መሆኑን ገልጸዋል። በአሁኑ ሰዓት በስልጣን ላይ ያለው የብልጽግና ፓርቲ ራሱ ያወጣው የአስቸኳይ ጊዜ አዋጅ ጥሶ የተለያዩ ስብሰባዎችና መድረኮች እያካሄደ መሆኑን የሚገልጹት ብርጋዴር ጀነራል ከማል ገልቹም ነገር ግን የተቃዋሚ የፖለቲካ ፓርቲዎች በአዋጁ የተቀመጡትን ህጎችና ደንቦች በማክበር